ትላንትና የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ኤቨርተን ከአርሰናል ያደረጉት ጨዋታ እጅግ ደስ የሚል ጨዋታ ነበር። መድፈኞቹ ትላንትና በመጀመሪያው አጋማሽ ጥሩ እንቅስቃሴ አሳይተው 1-0 ቢወጡም ኤቨርተኖች በሁለተኛው አጋማሽ ጠንቀር ብለው በመምጣታቸው ጨዋታው አቻ እንዲወጣ አስገድደዋቸዋል። መድፈኞቹ የዋንጫ ግስጋሴያቸውን በ16 ቁጥር ቢስማር ራሳቸው የደመደሙት ይመስለኛል። ሚኬል አርቴታ የትናንትናውን ጨዋታ ብዙም ትኩረት የሰጠበት አይመስለኝም። ምክንያቱም ደግሞ የመርሲሳይዱ ከሊቨርፑል ጋር ያለው የነጥብ ልዩነት እንዲንቀሳቀስም አላደረገውም። ትናንትናውን ጨዋታ ትኩረት ያልሰጠበት ዋነኛ ምክንያት ደግሞ ቀጣይ የአውሮፓ ሻምፒዮንስ ሊግ ከሪያል ማድሪድ ጋር የሚያደርገውን ጨዋታ በማሰብ ይመስለኛል። በዚህ መሃል ግን የመርሲሳይዱ ኤቨርተን ሳይነሳ ማለፍ የለበትም። ኤቨርተኖች እጅግ አደገኛ ናቸው። ኳስባቸው ፍልስፍናቸው እጅግ ደስ የሚልና የሚደነቅ ነው። በዘንድሮ ሲዝን ሀያል ክለቦች ኤቨርተንን ማንም አላንበረከከውም። ይህ ደግሞ የሚደነቅ የእግር ኳስ ሕግ ነው። ፕሪሚየር ሊግ የ31ኛ ሳምንት ተጠባቂ ጨዋታዎች ውስጥ ማንቸስተር ዩናይትድ ከማንቸስተር ሲቲ እና ፉላም ከሊቨርፑል የሚያደርጉት ጨዋታ ትኩረት ይሰጥበታል ተብሏል። ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ የሁለት ደርቢዎችና የሁል ጊዜ ባላንጣዎች የሚያደርጉት ጨዋታ ምርጥ ጨዋታ ይሆናል ተብሎ ይጠበቃል። ቀይ ሰይጣኖች በዘንድሮ ሲዝን አለ ለማለት ይከብዳሉ። ነገር ግን ወድቀዋል የሉም ሲባሉ ደግሞ ብቅ ሲሉ ይታያሉ። ምንም እንኳን ማንቸስተር ዩናይትዶች መጥፎ ሲዝን ቢያሳልፉም ማንቸስተር ሲቲዎች ግን የማይንቀላፉ መሆናቸውን የባለፈው ጨዋታ ይናገራል። ማንቸስተር ሲቲዎች ሀያሎች ናቸው። በእንግሊዝ ፕሪሚየር ሊግ ለተከታታይ 4 ዓመታት የጋነኑና አስፈሪዎች የዓለም ክለቦች ነበሩ። በነበረ ይቅርና አሁን ማንቸስተር ሲቲዎች ማንም ተነስቶ የሚኮረኩማቸውና የሚፈነጭባቸው ሆነዋል። የዛሬውን ጨዋታ የማሸነፍ አንድ ድል ብቻ ነው ያላቸው። ማንቸስተር ሲቲዎች ይህን ጨዋታ ኦልድ ትራፎርድ ሌላ ማንቸስተር ዩናይትዶችን መኮርኮም ብቻ ነው። ሌላ አቻዊ ማሸነፍ ካሰበ ለቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ለመመልከት እንቸገረዋለን። ሌላኛው ተጠባቂ ጨዋታ ፉላም ከሊቨርፑል የሚያደርጉት ጨዋታ የ31ኛ ሳምንት ምድብ ለማሟላት ነው። ምንም ማስተባበል አይጠበቅንም። የመርሲሳይዱ ሀያሉ ክለብ ሊቨርፑል ዋንጫውን በብዙ ልዩነት አሳክቶታል። ይህ ደግሞ የማይካድ እውነት ነው። ሊቨርፑሎች በዘንድሮ ሲዝን የለፉትን ያህል አሳክተውታል ባይ ነኝ። ተጋጣሚው ፉላም ቀላል ክለብ አይደለም። ምናልባት ፉላሞች ሊቨርፑሎችን ነጥብ ሊያስጥሉ ይችላሉ። ምንም ነገር እንደማይፈጠር ግን የአርሰናል ደጋፊዎች ማወቅ አለባቸው። ፉላም ከሊቨርፑል 10 ሰዓት፣ ማንቸስተር ዩናይትድ ከማንቸስተር ሲቲ 12 ሰዓት ተኩል ጨዋታቸውን ያደርጋሉ።